ዋትስአፕ ጉድ ኤቭሪባዲ ዛሬን ቁጭና ቤንግ በሆነ የሲስ ጌም ፕሌይ ተመልሰናል። ላይክ ሼር ሰብስክራይብ እያደረጋችሁ ወደ ቪዲዮ እሺ ለይሽ ቁጥ በጣም ነው የሄድሸት የምታልኝ በተለይ አፕግሬድ ከተደረገ በጣም ነው የሄድሸት የምታልኝ። እስቲ አሁን እንግዲህ አላቅም የሄድሸት ይምታ አይምታ አንድ ላይ እናያለን። እስቲ የለም እዛ ጋር አገኘሁት ሄድሸት ቲች ቀይ ሄድ በዛ በኩል እንዞርባቸዋለን። አንዴ ጓደኛዬን ገደሉት። አንድ ቁጥር ሞተች። እስቲ እዚህ ጋር አንዱን ቲች ሳትኩት። እስቲ እዚህ አንዱን ሄድሸት ዋን ፈርስት ነው እንዴ ቲች ደፋኝ። ያስ እየረዱኝ ነው እየተረዳን ነው ይላል። ተነስቼ ቢለፉ እችላለሁ ይላል። እችላለሁ ደብል ኪል እችላለሁ። እሺ አሁን ደግሞ እንቀጥል። እስቲ ሁለተኛው ራውንድ መጥቷል። እስቲ ቢያንስ 10 ኪል ለመያዝ እንሂድ። ዩኤምፒ ማይ ፌቨሪት ሽጉጥ ዩኤምፒ ነው። ዩኤምፒ ሁለተኛ ኦክ ኤዩጂ በጣም ነው በቃ ሄድሸት ምናምን አፕግሬድ በተለይ በጣም ከደረገ ኧረ በስመ አብ እንዴት እንደሚመታልኝ። እስቲ አሁን እንሂድ። ይሄ ነገር አይመቸኝም። ጎራዴው ስፒዳችሁን ይቀንሰዋል። እንደዚህ ይዛችሁ አትሂዱ። ፈርስት ራውንድ ከሆነ ለኪል ይጠቅማችኋል። ሄድሸት ምናምን አንዴ ሲመታ በጣም ብዙ ነው ይመጣ። እስቲ እዚህ ጋር ያለው ሽጉጥ ምንድነው? አልፈልጉም እንዴ! አረ መታኝ እንዴ! ከኔ መታኝ። እስቲ እንሂድላት በጀርባ በኩል እኔም አይጠፋም በዛ በኩል ሴስሊ እዚህ እንትን ላይ በቃ በጀርባ ሄዳችሁ አታጡም። እኔም እስቲ እዛ ጋር እየተረዳ ነው። ስልኬ ትንሽ ላግ እያደረገች ነው ግን አያሳስብም። ፈርስት ኖክ ትችላለህ። ፈንሹ ምንድነው ምሰል? ኧረ ምንድነው እንዴ? መጣችብኝ። ከኔ መጣው። ኧረ ግሏል። ምንድነው እንዴ? ሴቭ ዞን ደግሞ እየተጠጋ ነው። ዳምጭ በቃ አሁን ሴቭ ዞን ይገላታል። ታስ ፈርስት ሰከንድ ነው እንጂ እንዴ! ሁለተኛ ኪላችን 2-1 ሄድሸት መትቼው ነበር እኮ ለትንሽ ሪቬንጅ ነው የማደርገው። ችግር የለም ሪቬንጅ ታይም። አንዳቸውናል ራውንድ 3 ይላል። እስቲ አሁን ደግሞ ምን እንግዛ? ዩኤምፒ የሚያህለው ሽጉጥ የለም እና ቢስማርክ ምናምን የሚጠቀሙት ዩኤምፒ አለ። እኔም እንደዛ ነው በቃ የምጠቀመው። ሂድ እስቲ ቢያንስ አሁን 2 ኪሎ 1 ኪል እንያዝ። ብቻ ይሄንን ጌም 10 ኪል መያዝ አለብን። ላክ 10 ኪል ይዘን ከወጣን በቃ ምንም አንፈልግም ነው የምልህ። እስቲ እዚህ ጋር እየታየን ነው። እስቲ በጀርባ ልሂድባት። ድፍት ትችላለህ። በቃ ቦዲም ቢሆን ረግጠናታል። ዋናው ኪል ነው በሚለው ነው። እሺ እዚህ ጋር ድፍት ይላል። 2 ኪል እንችላለን። ይሄ ሽጉጥ ራሱ በጣም ነው የሚመታልኝ። ኤምቪፒ ኒጋ ነው ራውንድ 4። ከዚህ በኋላ መሸነፍ የለብንም። ሲጀምሩ አንድ 10 ኪል ወይ 8 ኪል 9 ኪል ይዘን ከወጣን በቃ ሌላ ምንም አንፈልግም። እሺ የገዛን ነው
አሁን ዩቲዩብ ላይ የሆነ እጣ አወጣላችኋለሁ 1000 ማለቴ 500 ሰብስክራይብ ስንገባ ለ3 ሰው መርጬ ቶፕ አፕ አደርግለታለሁ 110 ዳይመንድ እና ሰብስክራይብ፣ ኮሜንት፣ ላይክ፣ ሼር ማድረግ እንዳይረሳ። ያው አበረታቱኝ። በየጊዜው እንደዚህ አይነት ቶርናመንቶች ይኖራሉ። ሼር አድርጉ ደግሞ በተለይ በቃ እንዲደርስ ሌላ ቦታምና ረሂድ ሸት በስመ አብ ምን አይነት ሄድሽት ነው የመቷት? እንደዚህ አይነት ሄድሽት መትቼ አላውቅም። በስመ አብ እስቲ ዛጋ መቶ ጀለሴ ነው አንተ። ሌላ ሰው መስሎኛል እኮ እዛ ጋር እየተለጣለጡ ነው። ቆይ እዛ ጋር ወጣ ብል ሳትኩት ወይኔ ሜልኪቴን ላርግና ረሳትኩት። ሄድሸት እችላለሁ። 3 ኪል እችላለሁ። እዚህ ጋር እንሳቅባቸዋለን። ትንሽ ሳቅሳቅ እርር ነው የምናደርጋቸው። ቀጣይ ራውንድ ኤስ ማስባል አለብን። አውቄ ነው ያሰክስኳችሁ ነው፣ ግን ለ10 ኪል ነው እየሄድን ያለ ነው። መጨረሻ ላይ ስንት ኪል እንደያዝ እናያለን። እሺ እንደ ቅድሙ አይነት ሄድሻት ልጥፊያች ሴቷን እንደውና ሴቷን ልጥፍ ማድረግ። ቆይ እዚህ ነገር ላይ እንውጣ። ከላይ ሆነን ከዛ የሚመጡ የኔሞችን ለጥፍጥፍ ነው የምናደርገው። ኦሪዮ ካራክተር ደግሞ አሁን እየተመቸኝ ነው። ድሮ በጣም ነበር የሚከብደኝ። እስቲ ዘጋ የኔሚ እየመጣች ነው። እስቲ ብለዋል የኔሚ ሄድሸት ሰከንድ ኖክ ይችላሉ 199። እሺ በዛ በኩል ላይ እንዴ ኧረ ቦዲ ተበጠብኩት ሙት። እስቲ ከሰረ እግሯ ወጣ ብሏል። ጣስባት ያስ ደፋት። ሰከንድ ኖክ እንዴ እየረዳው ነው። አተረዳው እንዴ ድጋሚ እዛው ፍንሽ ያረጋ። እስቲ እዚህ ጋር አለ እችላለሁ። ትሪፕል ኪል እናቴ ተሙት እችላለሁ። በቃ ይሄ ነው ስለምችል ነው። ቦያ አሁን ሄሪካ አልፈናል መሰለኝ። ሄሪክ ገብተናል። እዚህ ጋር እስቲ ቦያ አምጥተናል። እንግዲህ ስንት ኪል እንደያዝኩ ቁጠሩት። የዛሬ ቪዲዮ ይሄ ነበር። ከኔ ጋር ፍሬንድ መሆን የምትፈልጉ ኮሜንት ላይ አይዳችሁን ጻፉልኝ።